ጠቅላይ ሚኒስትር ዶክተር አብይ አህመድ ስለ ቀይ ባህር ያደረጉትን ንግግር ቅዠት ስትል ያጣጣለችው ኤርትራ መሪዋ ወደ ግብፅ ማቅናታቸው ታውቋል። የኤርትራው ማስታወቂያ ሚኒስትር የማነ ገብረ መስቀል የብልጽግና የአሰብ ቅዠት ከጊዜ ወደ ጊዜ እየተባባሰ ይመስላል በማለት የኢትዮጵያ መንግስት ሲወነጅሉ፣ ፕሬዚዳንት ኢሳያስ አፈወርቅ ደግሞ ወደ ግብፅ ገብተዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ ከቀይ ባህርና ኤርትራ ጋር በተያያዘ ውጊያው ከተነሳ ውጤቱ ግልጽ ነው፣ ያለን አስተማማኝ አቅም ነው፣ ማንም አያቆመንም ሲሉ ማስጠንቀቃቸውን ተከትሎ የኤርትራው የማስታወቂያ ሚኒስቴር ምላሽ ሰጥቷል። በሌላ በኩል ፕሬዝዳንት ኢሳያስ ለ5 ቀናት ይፋዊ የስራ ጉብኝት ለማድረግ ዛሬ ሐሙስ ጥቅምት 20 2018 ዓ.ም ረፋድ ላይ ወደ ግብፅ ተጉዟል። አቶ የማነ በኤክስ ገጻቸው ላይ በፕሬዝዳንት አብዱል ፈታህ አልሲሲ ግብዣ ፕሬዝዳንት ኢሳያስ አፈወርቂ ወደ ግብፅ አቅንተዋል ሲሉ ጽፏል። የጋራ ጠቀሜታ ባላቸው ሁለትዮሽ ቀጠናዊና ዓለም አቀፋዊ ጉዳዮች ላይ ውይይት ያደርጋሉ ሲሉ መግለጻቸውን የሚዘግበው ቢቢሲ አማርኛ ነው። የማስታወቂያ ሚኒስትሩ ፕሬዝዳንት ኢሳያስ የግብፅ ጉብኝት ይፋ ከማድረጋቸው አስቀድሞ በኤክስ ገጻቸው ባሰፈሩ ጽሑፍ የብልጽግና ፓርቲ የአሰብ ቅዠት ከጊዜ ወደ ጊዜ እየተባባሰ ይመስላል፣ የቅርብ ጊዜው የህመሙ ተቀጥላ የህዝብ ቁጥር ብዛት ላይ ያተኮረ ነው ሲሉ ጽፏል። ጠቅላይ ሚኒስትር ዶክተር አብይ አህመድ ማክሰኞ ጥቅምት 18 2018 ዓ.ም በህዝብ ተወካዮች ምክር ቤት በሰጡት ማብራሪያ መንግስታቸው የቀይ ባህር ጉዳይ ህጋዊ፣ ታሪካዊ፣ መልክዓ ምድራዊና ኢኮኖሚያዊ ነው ብሎ እንደሚያምን አረጋግጠዋል። ኢትዮጵያ የቀይ ባህርን ያጣችበት መንገድ ህጋዊነት ላይ ጥያቄ ያነሱት ዶክተር አብይ አህመድ ውሳኔው በካቢኔ በምክር ቤት ወይም በኢትዮጵያ ህዝብ በህዝበ ውሳኔ ያልተላለፈ እንደሆነ ጠቅሷል። ቀይ ባህርን የሚያክል ነገር ያጣንበት መንገድ የህጋዊነት ችግር እንዳለበት ያነሳው ተቋሞች አልገቡበትም፣ ካቢኔ ያቆም እንዴት እንዳጣነው የሚያስረዳ አንድ ገጽ ወረቀት ማግኘት አይቻልም ሲሉ ለኢትዮጵያ የባህር በር የማግኘት ነገር የህልውና ጉዳይ በመሆኑ በቀላሉ እንደማይታይ ነው ጠቅላይ ሚኒስትሩ የገለጹት። የኤርትራው የማስታወቂያ ሚኒስትር በበኩላቸው ጥቅምት 19 2018 ዓ.ም በኤክስ ገጻቸው ባሰፈሩ ጽሑፍ እንደተነገረን ከሆነ በኢትዮጵያ ከተሞች ከሚኖረው ህዝብ አንጻር የኤርትራ አሰብ ነዋሪዎች ውስን ናቸው ብለዋል። አያይዘውም ይህ የብልጽግናን የተንሸዋረረ ስሌት ፍትሐዊ ገጽታ ያላብሳል ሲሉ ከሰዋል። ምክር ቤቱ በነበረው ንግግር አሰብን ከተሳካ በድርድር ካልሆነ ግን በወታደራዊ ወረራ ለመያዝ ተነስቷል ሲሉ የማነ የጠቅላይ ሚኒስትሩ ንግግር ኮንነዋል። አብይ መንግስታቸው የባህር በር ማግኘት ጥያቄ በህጋዊና በንግግር ሊፈታ ይችላል የሚል ሀሳብ እንዳላቸው ጠቅሰው በፍጹም የውጊያ መሻት የለንም ሲሉም ገልጸዋል። አያይዘውም ዓለም አቀፍ ማህበረሰብ ይህንን ጉዳይ በተመለከተ እንዲያሸማግል ጥሪም አቅርበዋል። አሜሪካ ለቻይና፣ ለራሽያ፣ ለአውሮፓ፣ ለአፍሪካ አሁን በተከበረው ምክር ቤት መግለጽ የምፈልገው ነገር ኢትዮጵያ የቀይ ባህር አክሰስ ጉዳይ አይቀሬ ስለሆነ ቅድሚያ የምንሰጠው ሰላምና ንግግር ስለሆነ እባካችሁ ሸምግሉንና መፍትሄ አምጡልን ብለዋል። ዓለም አቀፍ ማህበረሰብ እናሸማግላቸዋለን፣ ሰላም ያስፈልጋል እያለ የማዘናጋት አካሄድ የሚከተል ከሆነ ጉዳዩ ብዙ የሚሄድ እንደማይመስላቸው ተናግረዋል። የኤርትራው የማስታወቂያ ሚኒስትር በሰጡት ምላሽ በታሪክም የቅኝ ግዛት መታበይ ምክንያታዊ ገጽታ እንዲላበስ ያደርጋል፣ ከፍተኛ ተልዕኮ አለን፣ የስልጣኔ ግብ አለን ይባላል ብለው አጣጥለዋል። የብልጽግና ቂላቂል አካሄድ በዘመናዊ ታሪክ ተሰምቶ አያውቅም፣ ከማጭበርበር ሚዛን ልኬትም በላይ ነው ሲሉ አክለዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ በአንድ ቀንም አንመልሰውም፣ በአንድ ቀንም አላጣነውም፣ በተፈጥሯዊ ሂደቱን ተከትሎ ይሄዳል ሲሉ ገልጸዋል። ኢትዮጵያ ቀይ ባህርን ያጣችው በ30 ዓመት ትግል እንደሆነ ጠቅሰው መልሶ ለማግኘት ግን ሌላ 30 ዓመት ያስፈልጋል ብዬ አላስብም ሲሉ አክለዋል። ከማንም ጋር የመዋጋት ፍላጎት የለንም ያሉት ጠቅላይ ሚኒስትሩ ውጊያ ከተነሳ ውጤቱ ግልጽ ነው፣ ከዚህ በኋላ እየየ አይሰራም፣ አሁኑኑ አለመጀመር ነው በማለት አስጠንቅቀዋል። አክለውም %100% እርግጠኛ ነኝ ኢትዮጵያ ተዘግታ አትኖርም፣ ማንም ፈለገ አልፈለገ ሲሉ ለምክር ቤት አባላት አቋማቸውን ገልጸዋል። ከጊዜ ወደ ጊዜ የተካረረ በመጣው የኢትዮጵያና የኤርትራ የቃላት ውጊያ የቀይ ባህር ጉዳይ ዋነኛ ማጠንጠኛ ሆኖ ቆይቷል። የትግራይ ጦርነት ካስቆመው የፕሪቶሪያ ስምምነት በኋላ በሁለቱ ሀገራት መካከል ያለው ግንኙነት ክፉኛ ሻክሯል። ኢትዮጵያ የባህር በር ፍላጎትን ይፋ ካደረገች በኋላ ኤርትራ ከኢትዮጵያ ጋር በህዳሴው ግድብ ምክንያት ውዝግብ ውስጥ ከምትገኘው ግብጽ ጋር የጠበቀ ግንኙነት የፈጠሩ ሲሆን ሶማሊያን ጨምሮ የሶስትዮሽ የጋራ ትብብር
ትብብር መመስረታቸው ይታወቃል። በኢትዮጵያና በግብጽ መካከል ላለፉት 10 ዓመታት የውዝግብ ምክንያት ሆኖ የቆየው ታላቁ የኢትዮጵያ ህዳሴ ግድብ ግንባታ ከተጠናቀቀ በኋላ ግብጽ በከፍተኛ ባለስልጣኖቹ አማካኝነት በኢትዮጵያ ላይ የምታቀርበውን ክስ አጠናክራ ቀጥላለች ሲል የዘገበው ቢቢሲ ነው።